ቃና ቲቪ ስከፍቱ ብላክ ስክሪን ሆኖ የማይሰራ ከሆነ ይህም የሆነበት ምክንያት መጀመሪያ ከነበረበት ኤስዲ ምስል ጥራት በማሻሻል ወደ ኤችዲ ፍሪኩዌንሲ ቀይሮ ስለገባ ነው። እንዴት በቀላሉ በሪሞታችሁ ሰርች አድርጋችሁ ቻናሉን ማስገባት እንደምትችሉ አሳያችኋለሁ። ወደ ፕሮሰሱ ከማለፋችን በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ የፈጣን የቴክኖሎጂ መረጃ እንዲደርሳችሁ ማድረግ ትችላላችሁ። እንዴት አሁን በቀላሉ ሰርች እንደምታደርጉ ላሳያችሁ። የአብዛኞቹ የሪሲቨር ሜኑ ሲስተም ተመሳሳይ ስለሆነ አሁን የማሳያችሁ መንገድ ተጠቅማችሁ ሪሲቨራችሁ ላይ ቻናሉን ሰርች አድርጋችሁ በቀላሉ ማስገባት ትችላላችሁ። ሪሞታችሁ ላይ ሜኑ ትነካላችሁ። እንደዚህ የተለያዩ ዝርዝሮችን ሲያመጣላችሁ መጀመሪያ ላይ ኢንስታሌሽን የሚል ታገኛላችሁ። ኦኬ በምትሉበት ሰዓት የእናንተ ሪሲቨር ፓስዋርድ የሚጠይቃችሁ ከሆነ 4 ጊዜ 0 ታስገባላችሁ። ማይጠይቃችሁ ከሆነ ደግሞ በቀጥታ ያስገባችኋል ማለት ነው። ለምሳሌ የኔ ሪሲቨር ላይ ፓስወርድ ስላለው ኢንስታሌሽን የሚለው ላይ ኦኬ በመልበት ሰዓት ፓስወርድ ይጠይቀኛል። 4 ጊዜ 0 በማስገባበት ሰዓት ወደ ቀጣይ ገጽ ይወስደኛል። እንደዚህ የተለያዩ ዝርዝሮች ቀጥሎ ይመጡላችኋል። መጀመሪያ ላይ አንቴና ሴቲንግ የሚል አለ። አንቴና ሴቲንግ የሚለው ላይ ኦኬ ትላላችሁ። አንቴና ሴቲንግ ላይ ኦኬ በምትሉበት ሰዓት ወደ አንቴና ሴቲንግ ያስገባችኋል። አንቴና ሴቲንግ ውስጥ ደግሞ የተለያዩ ነገሮችን ታገኛላችሁ። መጀመሪያ ላይ ሳተላይት የሚል አለ። እሱ መጀመሪያም ላይ ኤንኤስኤስ 12 ኢትዮሳት ላይ ስለሆነ እሱን አናናካም። በመቀጠል ትራንስፖንደር የሚለው ላይ ወርዳችሁ ኦኬ ትላላችሁ። ኦኬ ካላችሁ በኋላ ይሄን ፍሪኩዌንሲ ትፈልጋላችሁ። 11105 ሆሪዞንታል 45000 የሚል አለ። ይህንን ፍሪኩዌንሲ በአጋጣሚ ካጣችሁት ከታች እዚህ ከተዘረዘሩት ጽሁፎች መካከል አድ የሚለውን በተን በመጫን ፍሪኩዌንሲውን አደርጋችሁ መሙላት ትችላላችሁ። አብዛኛው ቤት ደግሞ ከዚህ በፊት ይሄ ፍሪኩዌንሲ ሰርች ስለተደረገ ትራንስፖንደር ሊስት ውስጥ ታገኙታላችሁ። በቀላሉ እሱን ትመርጣላችሁ። እሱን ከመረጣችሁ በኋላ መጨረሻ ላይ በምትወርዱበት ሰዓት ስታርት ሰርች የሚል ታገኛላችሁ። ስታርት ሰርች ላይ በማድረግ ሞዱን ወደ ትራንስፖንደር ሰርች ወይም ደግሞ ወደ ቲፒ ሰርች ቀይራችሁ ኦኬ በምትሉበት ሰዓት ይህንን ጥያቄ ያመጣላችኋል። ይህ ጥያቄ ማለት ከዚህ በፊት በዚህ ፍሪኩዌንሲ የነበሩትን ቻናሎችን ሪሙቭ ወይም ላጥፋቸው ወይ ብሎ ይጠይቃችኋል። ነው ትሉታላችሁ። በተመሳሳይ መልኩ ኔትወርክ ሰርች የሚል አለ። እሱንም ጥያቄ ነው በምትሉበት ሰዓት በቀጥታ ቻናሎቹን ሰርች ያደርጋል በቲፒ ወዲያው ነው የሚያልቀው። እንደዚህ ካደረገ በኋላ ኤግዚት ብላችሁ ወጥታችሁ ቃናን መጨረሻ ቁጥር ላይ በፊት ከነበረበት የስሪ ጥራት ተሻሽሎ በኤችዲ ጥራት ታገኙታላችሁ ማለት ነው። ኦርደር አድርጋችሁ በምትፈልጉ ቁጥር ላይ አስቀምጣችሁ መመልከት ትችላላችሁ። ሁለተኛው ሰርች የምታደርጉበት አማራጭ ደግሞ ይሄኛው አማራጭ የተሻለ የሚያደርገው መጀመሪያ ፍሪኩዌንሲ አዳርጋችሁ ወይም ፈልጋችሁ ነው ሰርች የምታደርጉት። ይሄኛው መንገድ ግን ማንኛውም ከዚህ በኋላ ለሚለቀቁ አዲስ ቻናሎች ከዚህ በፊት የነበሩም ቻናሎች ፍሪኩዌንሲ በሚቀይሩበት ሰዓት በቀላሉ ሰርችን ለማድረግ የሚጠቅማችሁ መንገድ ነው። እሱን ላሳያችሁ። በተመሳሳይ መልኩ ሪሞታችሁ ላይ ሜኑን ተነካላችሁ። ኢንስታሌሽን የሚል ታገኛላችሁ። ቅድም እንዳልኳችሁ ፓስወርድ የሚጠይቃችሁ ከሆነ 4 ጊዜ 0 ታስገባላችሁ። አሁንም በድጋሚ አንቴና ሴቲንግ ውስጥ ተጋባላችሁ። ሳተላይት ኤንኤስኤስ 12 መሆኑን ቼክ ታደርጋላችሁ። ሶስተኛ ላይ የሚገኘው ኤልኤንቢ ታይፕ የሚለው ዩኒቨርሳል ላይ ነው ምንም ጊዜ መሆን ያለበት። በመቀጠል መጨረሻ ላይ ስታር ሰርች የሚልበት ወርዳችሁ ቅድም ቲፒ ሰርች አይደል የመረጥነው፣ አሁን ደግሞ ብላይንድ ሰርች ወይም ደግሞ ሱፐር ብላይንድ ሰርች የሚል ፈልጋችሁ ቅድም በፍሪኩዌንሲ ወይም በትራንስፖንደር ሰርች ስናደርግ ያመጣልን አይነት ጥያቄ አሁንም ደግሞ ያመጣልናል። ኖ ትሉታላችሁ። ሁለቱንም ነው በምትሉበት ሰዓት በቀጥታ ብላይንድ ሰርች ወይም ሱፐር ብላይንድ ሰርች ማድረግ ይጀምራል። ራሱ ነው ፍሪኩዌንሲዎችን የሚፈልገው፣ ራሱ ነው ሁሉንም ቻናል የሚያስገባላችሁ። ጨርሶ እስከሚወጣ ድረስ ምንም ነገር መነካካት አይጠበቅባችሁም። እንደምትመለከቱት በመጀመሪያ ፍሪኩዌንሲ ከፈለገ በኋላ በሳተላይቱ የሚገኙትን ቻናሎች ሁሉንም ሰርች አድርጎ ያስገባላችኋል። ከጨረሰ በኋላ ጥያቄ የሚያመጣላችሁ ከሆነ ዱ ዩ ዋንት ቱ ሴቭ የሚል ካለ የስ ትሉታላችሁ። አንዳንድ ሪሲቨር ላይ ደግሞ ራሱ ሰርች አድርጎ በሚጨርስበት ሰዓት ሙሉ ለሙሉ ራሱ ኤግዚት ብሎ ይወጣል። አዳዲስ ቻናሎችን ደግሞ ይታገኛላችሁ። መጨረሻ ቁጥር ላይ አዳዲስ የገቡ ቻናሎች ካሉ ከአንድ ቁጥር በስተኋላ ወይም መጨረሻ ላይ የሚቀመጡ ይሆናል ማለት ነው። እናንተም የምትፈልጉትን ቻናል የምትፈልጉ ቁጥር ላይ ሙቭ አድርጋችሁ ማየት ትችላላችሁ ማለት ነው። ከዚህ በፊት የኳስ ፓኬጅ አስሞልታችሁ ጂሲ 24 ቪአይፒ ፓኬጅ እንዲሁም የተለያዩ አይፒቲቪዎች ኤክስፓየርድ ካደረገባችሁ ወይም ደግሞ አዲስ ለማስሞላት የምትፈልጉ ካላችሁ በስልክ ቁጥር 0972975486 በቀጥታ የስልክ መስመር ደውለውኛ ማናገር ይችላሉ። እንዲሁም በተጨማሪ በዚህ ቴሌግራም አድራሻ ኢንቦክስ ቢያደርጉልን በፍጥነት መስተናገድ ይችላሉ። ዛሬ ቪዲዮአችን ይህንን ይመስላል። ማንኛውም ጥያቄ ወይም ማስተያየት ካላችሁ ኮመንት ሴክሽን ላይ አስቀምጡልኝ። እኔም በተቻለ መጠን የምመለስ ይሆናል። በሌላ በእንደዚህ አይነት ቪዲዮዎች እስከምንገናኝ መልካም ጊዜ ይሁንላችሁ።